የመኪና የኤሌክትሪክ ሲስተም እንደምታስበው ውስብስብ አይደለም። ልክ እንደ ቋንቋ ነው። ማወቅ ያለብህ እነዚህን ሶስት ወሳኝ ቃላቶች ነው። ከረንት፣ ሬዚስተንስ እና ቮልቴጅ። ቮልቴጅ ባትሪ የሚያመነጨው ኃይል ነው። በኤሌክትሪክ ሽቦ ውስጥ ኤሌክትሮኖችን የሚገፋው ይህ ኃይል ነው። ዝቅተኛ ቮልቴጅ ሲኖርህ መኪና ለመነሳት ይቸገራል፣ ማብራቶቹም ይደበዝዛሉ። ሁለተኛው ከረንት ነው። በኤሌክትሪክ ሽቦ ውስጥ ያለው የኤሌክትሪክ ብዛት ወይም ደግሞ የኤሌክትሪክ ፍሰት ነው። ከፍተኛ የሆነ ከረንት የፊውዝ መቃጠል ዋነኛ ምክንያት ነው። ሶስተኛው ሬዚስታንስ ነው። ይህ የኤሌክትሪክ ፍሰቱን ይገታል። ትክክለኛ ቦታ ላይ ሲሆን የኤሌክትሪክ ኃይሉን ወደ መብራት ወይም ሙቀት ይለውጣል። እነዚህን ቃላቶች ከተገነዘባችሁ አብዛኛው የመኪና ባለቤት ወይም ሹፌር የተሻለ እውቀት አላችሁ ማለት ነው። ይህ የኡስሚ አውቶ ኤሌክትሪክ ጆርኒ የመጀመሪያ ክፍል ነው። ቀጣይ ክፍሎች እንዲደርሷችሁ ፎሎ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።